ጫማ እየቀየረ ነው ወጥቶ በመላጫ የተቀደደ ነው የሚመስለው። ሀቢማና ጃኩዌስ የሩዋንዳ ግብ ጠባቂ በረጅሙ አሻገረው። ሄለን ሼማ ተቀምጧል። ግሩም ኳስ ቢኒያም አሪፍ ኳስ ነው። ኒዮንዚማ ሁሙዲ ወደ ውጭ ያወጣው ኳስ ለኢትዮጵያ ብሔራዊ ቡድን የመስመር ውርወራ ጥፋት ሰርቶብኛል በሚል ቢዚማና የሩዋንዳ አጥቂ ነው ወርቋል፣ ግን ወደ ጨዋታ ተመልሷል። ታክቲካል ድርጊትን የፈጸመው ጉዳት አልደረሰበትም፣ በቁጥር ጎለዋል። ስለዚህ እሱ ማካካስ ነበረበት። ውጭ ያለው እስኪገባ ድረስ እየጠበቀ ይገኛል። እግር ኳስን እንዲመረዳት ያስፈልጋል። እያንዳንዱ ዲቴይል ለቡድኑ ዋጋ አለው፣ ከፍተኛ ዋጋ አለው። ይሄ ያደረገው ነገር ቀላል አይደለም። ኤፌሶን አቤኔዘር አሁንም ግሩም ኳስ ነው፣ ግን አሚር ሚስባ አልደረሰበትም። ተመስገን ስራ ፈቷል ዛሬ ተመስገን። ተመስገን ጋር ጠንካራ ሙከራ አልተመለከትንም። ምንም እንኳን የኢትዮጵያ ብሔራዊ ቡድን አስቀድሞ በነበሩ ደቂቃዎች የጎል ዕድሎችን ለመፍጠር ቢቸገርም በተቃራኒ ስራ ፈቷል ዛሬ ተመስገን። ተመስገን ጋር